እሺ እንዴት ናችሁ? የአቡነ ሳዊሮስን ሹመት በተመለከተ ተቃውሞ ሲነሳ አቡነ ሳዊሮስ ኦሮሞ ስለሆኑ ነው የተነሳው ተቃውሞ የምትሉ ሰዎች መጀመሪያ እናንተን አንድ ጥያቄ ልጠይቃችሁ። እናንተ ኦሮሞ ናችሁ ወይስ ኦርቶዶክስ ናችሁ? ወይም ሳሻሽለው እናንተ ኦሮሞ ናችሁ ወይስ ክርስቲያን ናችሁ? ክርስቲያን ከሆናችሁ በእነ አቡነ ሳዊሮስ ምክንያት የተገደሉ ምዕመናን፣ የተገደሉ የሰንበት ተማሪዎች፣ የተገደሉ እናት አባቶች የነሱ ደም የነሱ ነፍስ ያሳስባቸዋል ብዬ ነው። ከዛም ባሻገር በትልቁ ደግሞ በእነዚህ ሰዎች የተደፈረው የቤተክርስቲያን ስርዓት፣ የተጣሰው የቤተክርስቲያን ሕግ ያሳስባቸዋል ብዬ ስለማስብ ነው። ነገር ግን ክርስቲያን ካልሆናችሁ የሚያሳስባችሁ የማይገባው ሰው የማይገባው ቦታ ላይ ለምን አልተቀመጠም የሚል ጉዳይ ነው የሚያሳስባችሁ ማለት ነው። አቡነ ሳዊሮስ ይህ ቦታ እንደማይገባቸው ከዚህ በፊት ያደረጉት ድርጊት ማሳያ ነው። ሹመትን የሚናፍቅ ሰው ጳጳስ ሊሆን አይችልም። ይሄ ፍትሐ ነገሥት ላይ የተቀመጠ ነው። መጽሐፍ ቅዱስ ላይም የተቀመጠ ነው። ቅዱስ ጳውሎስ ለቅዱስ ጢሞቴዎስ በጻፈው መልእክት ላይም ቁጭ ብሏል። አንድ ሰው ሹመትን የሚፈልግ ከሆነ ሹመት አይገባው። ምክንያቱም ቢሾምም ምንደኛ ነውና ቤተክርስቲያንን ሳይሆን ደሞዙን የሚያገለግል ቤተክርስቲያንን ሳይሆን ብሔሩን የሚያገለግል ልክ እንደ አቡነ ሳዊሮስ ማለት ነው። አቡነ የምለውን በነገራችን ላይ ቅንፍ ውስጥ አድርጌ ነው፣ ኮቴሽን ማርክ ውስጥ ነው አቡነ የምለው። ምክንያቱም አቡነ ሊባሉ የማይገቡ አባት ሊባሉ የማይገቡ ስለሆኑ ማለት ነው። ምክንያቱም በግልገሎቹ በምዕመናኑ ደም ተረማምዶ ወደ ቤተ መቅደስ የገቡ ሰው ናቸውና እሳቸው ብቻ ሳይሆን ከእሳቸው ጋር የነበረው መንጋ የቤተክርስቲያንን ስርዓት የጣሰው በሻሸመኔ፣ በዝዋይ፣ በወለጋ በተለያዩ ቦታዎች ላይ በድሬዳዋ በተለያዩ ቦታዎች ላይ እነዚህ መንጋዊ አስተሳሰብ በተላበሱ ሰዎች ራሳቸውን ከሚመስሉ ሰዎች ጋር የምዕመናንን ነፍስ ባጠፉባቸው ቦታዎች ሁሉ የተደረገው ድርጊት እኚህ ሰዎች ዛሬ ላይ ለቤተክርስቲያን ትልቅ ሹመት እንደማይገባቸው ማሳያ ነው። ብዙ ነው። አንደኛ ሹመትን የሚሽሩ በመሆናቸው በሕገ ቤተክርስቲያንም ሆነ በመጽሐፍ ቅዱስ ሹመቱ እንደማይገባቸው ያሳያል። ሁለተኛ ደግሞ በእጃቸው ያለው የምዕመናን ደም አሁንም ሹመቱ እንደማይገባቸው የሚያሳይ ነው። ይቅርታ ተደርጎላቸዋል፣ ቤተክርስቲያን ተቀብላለች ምናምን ተውት፣ እሱን እርሱት። ይቅርታ ተቀብላ ነው ቤተክርስቲያን ወይስ ልክ እንደ ዲፕሎማሲ ተገዳና ለሀገር ሰላም ብላ ሰላምን ስለመረጠች ነው? እሱን ልናቅ ይገባል። እነዚህ ሰዎች የክርስቶስ አገልጋዮች አይደሉም፣ ምንደኞች ናቸው። ደሞዛቸውን የሚያገለግሉ ሰዎች ናቸው እና እሱን ልናቅ ይገባል። እና የብሔር መልክ አስይዛችሁ የኚህ ህገወጥ ሰዎችን ሹመት ህጋዊ ለማስመሰል የብሔር ጫካ ውስጥ ለመግባት የምትፈልጉ መንጋ ውስጥ ገብታችሁ ህገወጥነታቸውን ህጋዊ ለማስመሰል የምትሄዱ ሰዎች ራሳችሁን ብትመረምሩ የተሻለ ይመስለኛል። ክርስቲያን ከሆናችሁ ቤተክርስቲያን ባስተማረችው አስተምሮ መጽሐፍ ቅዱስ በተናገረው እውነት ነው እንጂ ሰዎችን መለካት ያለባቸው፣ አገልጋዮችን አባቶችን መለካት ያለባቸው ስለ ብሔራቸው አይደለም። በነገራችን ላይ ቤተክርስቲያን ለኦሮሞ፣ ለትግሬ፣ ለአማራ ብላ የምትሾመው አንድም አባት የለም። አንድ ሰው ከሶማሌ ተነስቶ ትግራይ ክልል ላይ አባት ሆኖ ሊሄድ ይችላል። ምክንያቱም ይህ ሰው ወይም እኛ አባት የምዕመናን ሁሉ አባት ናቸው እንጂ
ወይ የኦሮሞ ወይም የአማራ ወይም ትግራይ ወይ የወላይታ ወይ የጋሞ የሶማሊያ የጋምቤላ ምናምን ሊሆኑ አይችሉም። እኒህ የክርስቲያኖች ሁሉ አባት ናቸው። ማንም ይምጣ ማንም እኛም ስንቀበል አባ አባ እያልን ነው የምንቀበለው እንጂ የኦሮሞ አባት ብለን አንቀበልም። የሶማሌ አባት ብለን አንቀበልም። በክርስቶስ ሁላችንም አንድ ብልቶች ነን እንጂ የተለያየን አይደለንም። ስለዚህ አቡነ ሳዊሮስ ኦሮሞ ስለሆኑ ነው ኦሮሞ ስለሆኑ ነው ኦሮሞ እሳቸውን ቆይ ሌሎች ስንት ጳጳሳት አሉ አይደል? አሁን የሲኖዶስ አባል የሆኑ ስንት ጳጳሳት አሉ አይደል? ሌሎች ኦሮሞ የሆኑ ታዲያ እነሱ እኮ ጳጳስ ሲሆኑ ከኦሮሞ ጳጳስ አይሾሙ ማለት ነበር እኮ እኛ የኦሮሞ ጳጳስ ጥላቻ ቢኖረን። ጭንቅላታችሁ በዘረኝነት የናወዘ የሰከረ ስለሆነ አስተሳሰባችሁ ሁሉ የዘረኝነትና የጎሳ የብሔር ሆነ እንጂ እውነቱ መሬት ላይ ያለው ግን ሌላ ነው። የኛ ቤተክርስቲያን እኮ አቡነ ጴጥሮስ ሰማዕቱ ብላ የምታከብሩ ከኦሮሞ ናቸው እኮ አይደል እንዴ? አሁን በቅዱስ ሲኖዶስ አባል ሆኖ የሚኖሩ ስንት ጳጳሳት አሉ አይደል እንዴ? የኦሮሞ ጥላቻ ቢኖር እኮ አንድም ኦሮሞ እኮ ጳጳስ ሆኖ በዛ በሲኖዶስ ላይ አይገኝም ነበር። አቡነ ሳዊሮስ እኮ መጀመሪያም እኮ ኦሮሞ ጳጳስ ናቸው አይደል? በህገ ወጥ መንገድ ጊዜ ሰጠኝ ብለው የብልጽግናን መሳሪያ ተማምነው ጊዜውን ተማምነው ራሳቸውን ፓትርያርክ አድርጎ ለመሾም ተነሱ እንጂ እሳቸውም እኮ በጵጵስና እኮ እያገለገሉ ነበር። ከሌሎች ጋር እኮ እኩል ናቸው። ሲጀመር ፊት ለፊት መጥቶ ሲነጋገሩ እኮ ንግግራቸው ሁሉ እኮ ስጋዊና ስለ ገንዘብ ስለ መኪና እኮ ነው አይደል እንዴ? መጀመሪያ ከዚህ አስተሳሰብ ሊወጡ ይገባል። ከፍ ሊሉ ይገባል። ከስጋዊ ከገንዘብ ከቁሳዊ አስተሳሰብ ኦልሬዲ እኮ ሞንክሷል አይደል? የሞነከሰ ሰው በነገራችን ለዚህ ዓለም የሞተ ነው። ተገንዘው እኮ ነው ስርዓቱ የሚፈጽምላቸው። ምክንያቱም ከዓለም የሞቱ ናቸው፣ ከዓለም የተለዩ ናቸውና። ለምንድን ነው የብሔር ካባ ያለበስን ህገወጥ ሰዎችን ሁሉም ህጋዊ ለማድረግ የምንሞክረው? በፖለቲካውም በሃይማኖትም በተመሳሳይ መንገድ ቁማር መጫወት ያዋጣል። ነገ እኮ ክርስቶስ ይመጣል። ዮሐንስ ራእይ 22 ላይ እኮ አሜን ክርስቶስ ቶሎና ይላል እኮ። ቶሎና የሚል ሰው እኮ እውነትን ሰርቶ በክርስቶስ መንገድ የሄደ ነው እንጂ በብሔር ካባ የብሔር ካባ ለብሶ በቤተክርስቲያን ሲጫወት የነበረ ሰው ኢየሱስ ክርስቶስ ሆይ አዎ ቶሎና ሊል አይችልም። ቶሎ ቢመጣ የዘላለም ሞት ነው የሚሰጠው እንጂ ህይወትን አይሰጥም። በህይወት ለመኖር ከፈለጋችሁ ሁላችሁም በብሔር አስተሳሰብ ያላችሁ ክርስቲያኖች ከብሔር አስተሳሰባችሁ ውጡ፣ ከፍ በሉ። ከዛ በኋላ የክርስቶስ መንገድ የቤተክርስቲያን ህይወት ይገለጥላችኋል። ስለዚህ የብሔር ካባ ማለባበስ አያስፈልግም። አንደኛ ብቃቱም የላቸውም፣ ስነ ምግባሩም የላቸውም፣ ደግሞም አይገባቸውም። ምክንያቱም ህገ ወጥ ናቸው። አሁንም የብልጽግና ተሿሚ ናቸው እንጂ የቤተክርስቲያንን ስርዓት ተቀብለው በቤተክርስቲያን ስርዓት የመጡ አይደሉም። እሱን ወደፊት ጊዜ የሚያወጣው ነው። አሁንም ይታወቃል። ወደፊት ደግሞ ድሮ ህወሓትን ብልጽግና እንደዚህ ያደረጉ ብሎ ታሪካቸውን በተበላሸ መንገድ ሙሉ በሙሉ የሰሩትንም ያልሰሩትን ጨማምሮ እንደሚናገረው ወደፊት ደግሞ የሚመጣው መንግስት ደግሞ የእነዚህን ታሪክ ሊያወራ ይችላል። የጳጳሱንም የብልጽግናውንም ማለት ነው። ስለዚህ የዛኔ ደግሞ እውነት እናያለን። ስለዚህ አሁንም ክርስቲያን የሆናችሁ ማተብ ባንገታችሁ ያሰራችሁ ሰዎች ከብሔር አስተሳሰባችሁ ወጥታችሁ ስለ ቤተ ክርስቲያን እና ስለ ስርዓቷ ልትጨነቁ ይገባል። እግዚአብሔር ለሁላችንም ማስተዋል ይስጠን።